guys! እንዴት ናችሁ? ደህና ናችሁ ወይ? እስከዛሬ እንግዲህ በእንግሊዘኛ hello there, hi ምናምን ስል ነው የምታውቁኝ። ዛሬ ደግሞ ማለት ነው በዩቲዩብ ቻናሌ በግል ህይወቴ ያሳለፍኳቸው ብዙ ውጣ ውረዶችና ያገኟቸው ልምዶች እንዲሁም ደግሞ ቻሌንጆቼን አጋራችኋለሁ። ምክንያቱም ኢትዮጵያ ውስጥ ወይም የኢትዮጵያ ህዝብ ወይ ማህበረሰባችን በተለይ ወጣቱ በጣም ቻሌንጅን የሚፈራ ነው እንደምታውቁት። ጭብጨባ ያሳድግ ሞቅሞቅ አድርጉት እንጂ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዚህ በዩቲዩብ ቻናሌ ወይም በዩቲዩብ ገጼ የመጣሁት እንግዲህ ለእናንተ ያለኝን የህይወት ልምዶች ለማካፈል ማለት ነው። ከእንግሊዘኛ ውጪ ደግሞ አንቺ ምን የምታውቂው ነገር አለ እንዳትሉኝ ጋይስ። ኦኬ ስሜ ለማንኛውም ሜርሲ እንግሊሽ በሚል ነው የምታውቁኝ አብዛኞቻችሁ። ትክክለኛ ስሜ ምህረት እባላለሁ እንደምትሉ አውቃለሁ። ከደሞ ቁጭ ማለት ያርፍክ ትበጥጠኝ ስራ ላይ ነኝ። ሃይ ትበጥጠኝ አቦ። በዩቲዩብ ከዚህ በኋላ ማለት ነው እንግዲህ ብዙ ነገሮችን አብረን የምንጨዋወትና ሼር ምንደራረግ ይሆናል ማለት ነው። ኮሜንት ሴክሽን ላይ እየገባችሁ ብዙ የምትጽፉልኝ ነገር ይኖራል ማለት ነው። ስለዚህ እስከዚህ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እኔ በነገራችን ላይ በህይወቴ ዘመን ሞክሬው ያልተሳካልኝ አንድና ብቸኛ ነገር ቢኖር ወይም ያልተሳካልኝ ሳይሆን ብዙ ትኩረት ያልሰጠሁትና ፎከስ የነፈኩት ወይም ደግሞ ያልፈለኩት ነገር ቢኖር ሙዚቃ ብቻ ነው። የሚገርማችሁ ነገር ግን ዙሪያዬ በሙሉ በሙዚቀኛ የተከበበ ነው። How does that sound? Like how does that sound? ተጨፈለቅሽ እንዳትሉኝ ደግሞ እኔ ልጅነቴ በሙሉ በእንግሊዘኛ ተሸፍኖ ተከብቤ ያደግኩኝ ሰው ነኝ። Oh my god. ምንም አይነት አስተያየት በዚህ ዙሪያ አልቀበልም። ብል ትዘረዝሩኛላችሁ፣ ትዘለዝሉኛላችሁ፣ ትበጣጥሱኛላችሁ። ስለዚህ ብዙ የሰራኋቸውን ነገሮች እንግዲህ በተከታታይ ቪዲዮዎች የምሰራላችሁ ይሆናል ማለት ነው። እሺ ብዙ ነገር ሰርቻለሁ ብለሻል። ለምሳሌ ምን ሰራሽ? ምን አድርገሽ ታውቂያለሽ? ምን ተሳክቶልሽ ያውቃል ልትሉ ትችላላችሁ። Hey stop falling please stop. I'm trying to make a video. Okay, I'm trying to motivate my people. Alright, let us do this anyways. እና በዛሬ ቪዲዮ እንግዲህ ሞክሬያቸው ከሆኑልኝ ከተሳኩልኝ ገንዘብ ካገኘሁባቸው ብዙ ስራዎች ውስጥ የተወሰኑትን ነግራችኋለሁ ማለት ነው። ይሄን ስላችሁ ግን የተወሰኑ ወይም ወደኋላ ጥቂት አመታትን ብቻ እየሄድኩ አይደለም። በጣም ብዙ አመታትን ወደኋላ ኦልሞስት ከሃይ ስኩል ጀምሮ ወደኋላ ሄጄ በአቅሜ ያደረጓቸውን ነገሮችና ያገኟቸውን የሰራኋቸው ስራዎች ያገኟቸውን ገንዘቦች ወይም ደግሞ በዘመናዊ ቋንቋ ሐሳብ እንደምንለው ማለት ነው። ያው አብዛኞቻችሁ እንደምታውቁት እንግሊዘኛ እስካሁንም ድረስ የምሰራበት ነገር ነው። ሶሻል ሚዲያ ላይ የምታውቁኝ በእንግሊዘኛ ነው። እንግሊዘኛ በነገራችን ላይ እንዴት ነው የለመድሽው አንቺ ብትነግሪኝ ደስ ይለናል ምናምን እያላችሁኝ ቆይታችኋል። አይ ነው ጋይስ I'm gonna tell you, don't worry about that. ያው አጠር ለማድረግ ያክል እንግሊዘኛን ከልጅነቴ በቤተሰብ በተለይም በአባቴ ግፊት ነው በግድ ምናምን እንደዛ ያክል ነው ከእንግሊዘኛ ጋር ያደግነው በግድ ማለት ነው። እና ለምን ካደግኩኝ በኋላ ይሄ ዘመን እንደሚመጣ ቤተሰቤ ታይቶት ስለነበረ የግድ እዛ ላይ እንድሰራ ቋንቋ ላይ እንድሰራ በተለይ እንግሊዘኛ ላይ እንድሰራ በጣም ይገፋፉኝና በጣምም አርገው ያዛርገው ነው ያሳደጉኝና በዛም ምክንያት ነው። ግን እኔ ራሴ በግሌ ቋንቋ ላይ ፈጠንና ቀልጠፍ ያልኩ ሰው ነበርኩኝ እና በዛ ምክንያት ይመስለኛል እና አዳዲስ ነገሮችን በጣም ራሴን ቻሌንጅ አድርጌ ማስለመድ በጣም የምወድም ሰው ነኝ። እና ያው ቲክቶክ ላይ በተለይ ቲክቶክ ላይ ስመጣ እንግዲህ አብዛኞቻችሁ የምታውቁኝ hello how are you doing? I'm good. Thank you so much. በሚለው በሮቦቲክ ድምጽ ነው የምታውቁኝ። Hi. Hello. Good morning. What would you like for breakfast? በሚለው ነው ያወቃችሁኝ። ያው አክቲንግም ተሰጥኦ አለኝ ብዬ አስብ ነበረ፣ ግን ምንም አይነት የአክቲንግ ስራ አልሰራውም እስካሁን በሚያሳዝን ሁኔታ ማለት ነው።
የሚሆነው። እና ወደ ዋናው ጉዳያችን ስንመለስ እንግዲህ ከሃይስኩል ሲጀምርላችሁ ቲዲ የሚባል ትምህርት ታውቃላችኋል፣ ቴክኒካል ድሮይንግ እና ብዙ ሰዎች በተለይ 3D ቴክኒካል ድሮይንግ ላይ በጣም ይቸገሩ ነበር ብዙ ተማሪዎች። እና የተማሪዎችን አሳይመንት እና ሆምወርክ እንግዲህ ቲዲ ወይም ቴክኒካል ድሮይንግ ላይ እየተቀበልኩኝ ሰራ ነበርና አንድ ወረቀት 10 ብር ነው ምናምን እንደዛ እያስከፈልኩ ሰራ ነበረ። እና አይ ነው ይሄ ነገር ጥሩ ነው ብዬ እያበረታታሁኝ አይደለም፣ ግን እኔ በሰዓቱ በጣም እንደ ጊግ ወይም ደግሞ እንደ ሀስል መስሎ ስለታየኝ ነበረ በሰዓቱ የሰራሁት። እና ከዛ በኋላ ነው እንግዲህ ያገኘሁትን አጋጣሚ በሙሉ ወደ ገንዘብ መቀየር እንደምችል፣ ራሴን በቀላሉ መቻል እንደምችል፣ ማስተዳደር እንደምችል፣ ገንዘብ ማግኘት እንደምችል፣ ሌሎችንም ሰዎች ደግሞ መርዳት እንደምችል ራሴን እያስተዋልኩት እየተገነዘብኩት የመጣሁት እንግዲህ ከዛ በኋላ ነበር ማለት ነው ወዶችዬ። ከዛ ዩኒቨርሲቲ ከገባሁ በኋላ ደግሞ እንደነገርኳችሁ ያው በቲዲ ነው የተጀመረው። ከዛ ቀጥሎ በአውቶካድ ወደ አውቶካድ አደገ። ኢንጂነሪንግ ነው በዚህ አጋጣሚ የጨረስኩት ማለት ነው። ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት በአጭሩ ኮተት ምናምን እያላችሁ ምንም ልታሸማቀቁን እንዳትሞክሩ። ባይዛው ወይ it's engineering, whatever you say, it's engineering. It is still engineering. It also has multiple kinds of engineering stuff to do in construction technology and management. ያ እና ያው አውቶካድ ምናምን በደንብ አለ እዛ ላይ እና በጣም ብዙ ሰው ይቸገር ነበር ሶፍትዌሩን። እና እኔ ደግሞ በጊዜ አባቴ መሀንዲስ ስለነበረ የተወሰነ ሂንት ሰጥቶኝ ነበር። እና ግን አብዛኛውን እዛው ከሁሉም ተማሪ እኩል ነው ቁጭ ብዬ የተማርኩት በመንግስት ኮምፒውተር ላይ ማለት ነው። ከዛ ላፕቶፕ ከቤተሰብ ሲሰጠኝ በራሴ እንግዲህ የተማሪዎችን የቤት ስራዎች እና አሳይመንቶች እያስከፈልኩኝ እሰራ ነበር ማለት ነው። ያው እንግዲህ ይህም ሌላኛው ኪክ ሆነ ማለት ነው። ከዛ በዛው መሀል ኪሮሽ ወይም ደግሞ የዳንቴል ስራ ፈረንጆች በጣም የሚያማምሩ ቦርሳዎች፣ የሚያማምሩ የልጆች ጫማዎች ምናምን እንደዚህ ሲሰሩ አየሁኝና እሱንም እየሰራው በመሀል መሸጥ ጀምሬ ነበረ። ላይክ በቃ ቪዲዮ ያለው ራሴን ትሬን አደርጋለሁ፣ አለማምዳለሁ፣ ሌሊቱን ሙሉ ቁጭ ብዬ አድራለሁ። ከዛ እለምደዋለሁ ማለት ነው። ብዙ ጊዜ እንደዛ ነው እኔ የማደርገው፣ በተለይ አዳዲስ ነገር መልመድ የፈለግኩትን አዳዲስ ነገር በሙሉ ማለት ነው። እና በዚህ አጋጣሚ ምን ልመክራችሁ እፈልጋለሁ፣ መልመድ የምትፈልጉትን አዳዲስ ማንኛውም ስኪል ይሰመርበት። ማንኛውም ስኪል ልምድና እልህኝነት እስከምትችሉት ድረስ አለማቆም፣ አለማቋረጥ፣ ሌሊት የለም ቀን የለም። ከዛ ውጭ ያለማሰብ በጣም ኮንሰንትሬሽንን ፎከስን አስተካክሎ እዛ ላይ ማሰብን ይጠይቃሉ ማለት። ዝም ብሎ ከመሬት ተነስቶ ብድግ ብሎ የሚመጣ ልምድ የለም። ስለተመኛችሁት የሚመጣ ልምድ የለም። በጣም ብዙ ስላያችሁት የሚመጣ ነገር የለም። ተነስቶ በማየት በማገናዘብ ስህተትን እየፈለጉ ስህተቶችን በማሻሻል ውስጥ ራስን ወደ ማሳደግና ከዛም ያንን ስኪል ባለቤት መሆን ወይም ያንን ልምድ ባለቤት መሆን ትችላላችሁ ማለት ነው። እኔ በህይወት የተረዳሁትን ይሄንን ነገር ስለሆነ ማለት ነው። ይሄንን ነው ለመክራችሁ የምፈልገው። አንድ ትልቁ ነጥብ እዚህ ጋር ያለው እሱ ነው ማለት ነው። ከዛ በኋላ እንግዲህ ዩኒቨርሲቲ ላይ ጨረስኩኝ። ከዛ አልሰራሁበትም በኢንጂነሪንግ በነገራችን ላይ፣ ምክንያቱም እንደነገርኳቸው አባቴ መሀንዲስ ነውና ነበረ እና እሱ በመሀል ነው ትምህርት ሳልጨርስ ነው ያረፈው። እና ከዛ በኋላ በቃ ምንም ውስጤ ላይ ምህንድስናው በሙሉ ማለት ይችላል አልነበረም። ግን እንደዛም ሆኖ በጣም በጥሩ ውጤት ነው የጨረስኩት። ከዛ ከወጣ በኋላ በቃ ከአባቴ ጋር ለመስራት ስለነበረ ሀሳቤ እቅዴ ሁሉ የነበረው ስጨርስ አባቴ ስላልነበረ ተውኩት ማለት ለራሴ ቃል ገባሁና እንደ አጋጣሚ እዛው የተማርኩበት ዩኒቨርሲቲ ላይ ለወንዶችም ለሴቶች በተለይ ለሴቶች የወጣ የዛው የማስተማር እድል ነበርና ተወዳደርኩኝ። ቶፕ 3 ውስጥ አለፍኩኝ። ከ1 እስከ 3 ውስጥ ገባን። ከዛ ሶስታችን የቃል ኢንተርቪው ተደረገልን። ከዛ ምንም በማናውቀው ሁኔታ የተለጠፈ ነገር ምንም የለም። ከጊዜ በኋላ ቼክ ሳደርግ ከመሀላችን አንደኛዋ ቦታ ላይ ተመድባለች፣ ስራ ጀምራለች የሚል ነገር ሰማሁና በጣም ተናድኩኝ፣ በጣም ማለት ነውና በዚህ አጋጣሚ ነገራችሁ የምፈልገው ነገር አንድ በር ሲዘጋ ሌላ ይከፈታል ማለት የምር ትክክል ነው። እኔ እዛን ጊዜ በጣም ነበረ እድሉን የፈለኩት፣ ምክንያቱም ወደ ውጭ ሀገር የማስተርስ ስኮላርሺፕ አለው። ዩኒቨርሲቲ ላይ ማስተማር ማለት በጣም ትልቅ እድል ነው እና በዛ ላይ ተመርቄ ወዲያውኑ ስራ ማግኘት ራሱ ቀላል አይደለም። እና ከዛ በኋላ በጣም ተናድድኩኝ። በደንብ ኢንተርቪውን እንዳደረኩኝ አውቃለሁ። ምንድነው የቱ ጋር ነበር ችግር ያልኩኝ፣ በጣም እልህ ያዘኝ ማለት ነውና ማስተማር አይምሮ ውስጥ አልነበረም። የዛኔ ውጤቴ ለመወዳደር በቂ ስለነበረና ተወዳድሬም ደግሞ ከተፈተኑ ተማሪዎች ውስጥ ቶፕ 3 ውስጥ ገብቼ ስለነበረ በጣም ደስ ብሎኝ ነበረ። ያን የተደረኩት ሀሳቤ ውስጥ አልነበረም። ከዛ ግን
በቃ የማስተማር ነገር ሀሳቤ ውስጥ ተጫረ ማለት ነው። በዛ ምክንያት ያው እዛው ዩኒቨርሲቲ ላይ ባላስተምረው ከዛ ወዲያው ክረምት ውስጥ መጣሁና ለጓደኞቻችን ምናምን ስንደዋወል የተወሰኑ ጓደኞቻችን የግል ትምህርት ቤት ላይ በአስተማሪነት ለመቀጠር እንደተመዘገቡና እድሉ እንደተሰጣቸው ሰማሁኝና እኔም ለምን አልሞክረውም አልኩኝና በቃ ለአስተማሪነት እንደነገርኳችሁ መጀመሪያውንም ልቤ ክፍት ነበረና ከዛ ሄድኩኝ። ብዙም አልቆየሁም፣ ተቀበሉኝ። ከዛ ጀመርኩኝ፣ እዛ ማስተማር ጀመርኩኝ። የሚገርማችሁ በቃ ባክግራውንዴ የማስተማር እንትን ያለኝ ነው የምመስለው። ትምህርቱ፣ እውቀቱ፣ ልምዱ ምናምን ያለኝ ነው የምመስለው። በአንዴ ነው በቃ ኢንቫይሮንመንቱን ቶሎ ልምድ ያደረኩት፣ ቶሎ ኢንጌጅ ያደረኩትኝ፣ ሪስፖንሲቢሊቲዎቹን፣ ኃላፊነቶቹን ምናምን በሙሉ ቶሎ ነው አዳፕት ያደረኳቸውና ወዲያው ነበረ። ብዙ አልቆየሁም። ከረዳት አስተማሪነት ወደ ዋና አስተማሪነት ነበረ የተሸጋገርኩት እና እንግሊዘኛንም በዛው ለመለማመድ እድል ያገኘሁት እዛ ትምህርት ቤት ላይ ነበረ። ምክንያቱም ሙሉ ቀን እንግሊዘኛ ሲወራ የሚውልበት ትምህርት ቤት ነበርና በዛውም እንግሊዘኛ ቋንቋዬን እዛ ማሻሻል፣ ቼክ ማድረግ ምናምን ችዬ ነበረ፣ እድሉን አግኝቼ ነበረ ማለት ነው። ከዛ በኋላ ከዛ ትምህርት ቤት ያው ደሞዙ ብዙ አልበቃኝም፣ ሩቅ ነበር ሰፈሬ ምናምን እና ስራው ጥሩ ሆኖ ሳለ ነገር ግን የኔ ሁኔታ ጥሩ አልነበረም። በዛ ሰዓት ኦልሬዲ እኔ ቤተሰብ መስርቻለሁ፣ ልጅ ወልጃለሁ ምናምን እና በቃ ነገሮች አልሆን ሲሉኝ ሌላ ስራ ፍለጋ ጀመርኩ። ከዛ ሌላም ስራ አገኘሁኝ። አንድ አፍሪካ ላይ የሚሰራ ናይጄሪያ ላይ ቤዝ ያደረገ ድርጅት ስም አልጠቅስም፣ እዛ ላይ ገባሁኝና የነበረኝን ለነገሮች ያለኝን እይታ ኢንተርቪው ሲያደርጉ የጠየቁኝ ጥያቄ የመለስኩበት መንገድ በጣም ደስተኞች ሆኑ እና ሰዎቹ በቢዝነስ ዴቨሎፕመንት ማናጀርነት ቀጠሩኝ ማለት ነው። በጣም ደሞዙ ለኔ በዛ ሰዓት ትልቅ ነበረ። ብዙ አይነት እድሎችን ማግኘት ነበር። ብዙ የመንግስት መስሪያ ቤቶች ውስጥ፣ ብዙ ትልልቅ የግል ድርጅት ኃላፊዎች ውስጥ ትልልቅ ቦታ ላይ ያሉ ሰዎችን የማግኘት እድሉ ነበረኝ እና በጣም ብዙ ሰዎችንም አግኝቻለሁ። እዚህ አጋጣሚ ጠቅላይ ሚኒስትሩ ቢሮ ካልገባው እሳቸውንም ካላገኘው ብዬ ሁላ በጣም በር ላይ ብዙ ጊዜ ተደጋጋሚ ጊዜ ሞክሬያለሁ። በቃ መጨረሻ ላይ ነው ተስፋ ቆርጬ የተውኩት። በጣም ብዙ ጊዜ ሞክሬያለሁ እሳቸውንም ለማግኘት ማለት ነው። ምክንያቱም የምንሰጠው ሰርቪስ እና የምንሰጠው አገልግሎት የነበረው በሰዓቱ በጣም ለሀገራችን በጣም አስፈላጊ ነው። ብዙ አይነት ሙስናን፣ ብዙ አይነት የአሰራር ክፍተትን፣ ችግርን ይቀርፋል በሚል እኔ ከደሞዜና ከድርጅቱ ተቀጣሪነት ባለፈ በቃ ለሀገሬ ይሄ ጥሩ ነገር ነው፣ ጥሩ እድል ነው። የውጭ ሲስተም ጥሩ ሆኖ የተገኘን ሲስተም አዳፕት ማድረግና ብዙ በተለይ ኢትዮጵያ ላይ ያሉ ብዙ ችግሮችን መቅረፍ የሚቻልበት ሲስተም ነበርና ያንን ሀገሪቱ አዳፕት እንድታደርግ በጣም ሩጫ አለው በሰዓቱና ከዛ በኋላም ሞከርኩኝ። ከዛ እኔ ቁጭ ብዬ ደሞዝ መብላት አልፈልግም፣ የሀገሪቱ ሁኔታ እንደዚህ ነው፣ ከቻላችሁ በደንብ ጠንከር ያለ ሲስተም ውስጥ ሰብሮ ለመግባት ኤክስፒሪየንስም ያለው ኦር ደግሞ ጊዜ ጠብቆ የሚሰራላችሁ ሰው ፈልጉ። እኔ ለውጥ ካላመጣው ያለውበት ቦታ ላይ መቆየት አልፈልግም ብዬ ጥሩ ደሞዝ ነበረው ተውኩት። ከዛ ቀጥታ የገባሁት ወደ ግል ስራ ነበረ። ፀጉር ቤት ስራ ነው የሞከርኩትኝ። ከዛ ቀጥሎ ማለት ነው የሴቶች ፀጉር ቤት ከዛ ፊትም ነበረኝ ዩኒቨርሲቲ እንደወጣው አካባቢ ማለት ነው። ከዛ ለምን ዩኒቨርሲቲ መሀል ላይ ሆኜ ነው ፀጉር ቤት የነበረኝና ከዛ ያንኑ ፀጉር ቤት ተመልሼ አነሳሁት ማለት ነው። እንግዲህ ከዛ ሁለተኛ ልጄን ነፍሰ ጡር ሆንኩኝ። ከዛ በኋላ ፀጉር ቤቱን ከጀመርኩ በኋላ በሰው ነበር የማሰራው። ሰፈር ውስጥ ነው የነበረው ፀጉር ቤቱና ምንም በቃ ገቢና ወጪው አልመጣጠናልና ምንም ያክል ብዙ ወር አልሰራሁበትም። ዘጋሁትኝ፣ በቃ ወዲያውኑ የዘጋሁትኝ። ከዛ ሁለተኛ ልጄን ወለድኩኝ፣ በሰላም ተገላገልኩኝ። ትንሽ የሆስፒታል ቆይታም ነበረኝ ምናምን። ትንሽ አስቸጋሪ ጊዜ ነበር፣ ማስታወስ የማልፈልገው አስቸጋሪ ጊዜ ነበረ። ከዛ በኋላ ነው እንግዲህ ሳየው ይሄ ነገር መቀጠር፣ የሆነ ቢዝነስ መጀመር፣ የሆነ ነገር ማድረግ በቃ የኔ መንገድ እንዳልሆነ ቀስ በቀስ ሲሰማኝ ነበርና በየት በኩል ነው እኔ ውስጥ ያለውን ነገር ውስጥ ያለውን መንገድ መሄድ የምችለው ብዬ በጣም እንትን እያልኩኝ ነበር፣ እየፈለግኩ ነበር የህይወቴን አቅጣጫ ምናምንና ግን በዛ መሀል እንግዲህ እኔ ምን ላይ ጥሩ እንደሆንኩኝ ከስር ራሴን እያስተዋልኩት ነበርና የተሻለ ብዙ ሰዎችን አግኝቼ ለሰዎች ያለኝን ነገር የማካፈልበትን ያለኝን ነገር የምሰጥበትን ነገር እየፈለግኩ ነበር። በቃ ኦልሞስት ከወለድኩ ጊዜ ጀምሮ በቃ አይምሮ የሚያስበው ይሄን ነበርና ወደ 1 ዓመት ከምናምን በማሰብ ቆየሁኝና በመሃል አንድ ሶሻል ሚዲያ ኢንፍሉዌንሰር ዶክተር ኤባቲ የሚባል ሶሻል ሚዲያ ላይ እንዴት መስራት እንዳለባችሁ በነፃ ላሰልጥናችሁ ብሎ ሰበሰበንና ቴሌግራም ላይ አስተማረን። ከዛ ላይ የተማርኳቸውን ነገሮች ያው ከዛ ፊትም እያሰብኩኝ ስለቆየሁኝ መጀመሪያ ላውንች ማድረግ የፈለኩትኝ በዛ ትምህርት መሰረት ቲክቶክ ነበረ። ቲክቶክ ላውንች አደረኩኝ፣ ሰራው። ቪዲዮ አይታይም፣ 100 200 ግፋ ቢል ቢታይ ነው ምንም አይታይም። በቃ
እኔ እንዴት ታለንት ይላውጣ፣ እንዴት እኔ ጋር ያለኝን ነገር ለሰው ላድርስ፣ ምንስ ነው ለሰው የማደርሰው፣ ምንድነው የምሰራው ምናምን ነበር። ግን መስራት እንዳለብኝ ውስጤ ያውቅ ነበር። ከዛ ነው እንግዲህ በተደጋጋሚ ሙከራዎች ኦልሞስት ወደ 4 ወር 5 ወር 6 ወር በፈጀ ሙከራ ከዛ በኋላ በቃ አንድ ቀን በጣም በቃ ምርር አለኝ፣ ከምታስቡት በላይ ምርር አለኝና ስልኬን አንስቼ ቪዲዮ ከፈትኩና እኔ በጣም ብዙ ልምዶች አሉኝ ማካፈል የምፈልገው በተለይ እንግሊዝኛ ከልጅነት ጀምሮ ማቀው የምናገረው ቋንቋ ነው። በዛ ምክንያት ብዙ ሰው ለሰው እንደዚህ ነው የሚወራው እንዲህ ነው የሚለመደው ብዬ ባስረዳ ደስ ይለኛል። ግን ኦዲየንሱ የለኝም፣ ሰው እያየልኝ አይደለም። ከዛም ባለፈ አክሰንቶች መስራት እችላለሁ፣ ተሰጦች አሉኝ፣ የድምፅ ማስመሰል ቮይስ አክቲንግ ቮይስ ኦቨር ታለንት አለኝ ብዬ ሰራው። ግን ምንም አልተጠቀምኩምም፣ ለሰውም መጥቀም አልቻልኩም። እስቲ እንደኔ አይነት ሰዎች የት ናችሁ? እስቲ ሰብሰብ በሉ እንጽናና ብዬ ነበረ ቪዲዮ የለቀኩትና ያ ቪዲዮ ካሰብኩት በላይ በጣም ቫይራል ወጣ። ከ100 ሺህ በላይ ወዲያው በአንድ ቀን ነበር የታየው እና ያቺ ቪዲዮ ለኔ መውጫ ሆነች ማለት ነው። ከዛ ሰዎች እስቲ ምንድነው አክሰንትሽ? ምን አይነት አክሰንት ትችያለሽ? ምን ትችያለሽ? እስቲ እንደዚህ ሀገር ቻሌንጅ እናድርግሽ እያሉ ሰዎች ይጠይቁኛል። ቻሌንጁን እየተቀበልኩ አብዛኞቹን አክሰንቶች አላውቃቸው፣ ስማቸውን ሰምቼ የማላውቃቸው አክሰንቶች ነበሩ። አክሰንት እንዳለው ራሱ ማላውቀው አይነት ሀገር ነው ሲጠራ የነበረውና እስከነጭራሹ እስከመኖራቸው ማላውቃቸው ሀገሮች ነበሩ። ያው እኔ ጀስት አክሰንቴ የምን እንደሆነ እንኳን አላውቅም ሳወራ ማለት ነውና ከዛ ሰዎች የሚጽፉትን ነገር እያየው ራሴን ቻሌንጅ ማድረግ ጀመርኩ ማለት ነው። እስቲ የብሪቲሽ አክሰንት ሲባል በፊት ዝም ብሎ ቦትል ኦፍ ወተር የነበረው ቦሎፎ ምናምን ማለት ነው። ሌላ ዲቴል ነገር አላውቅም። ግን በቃ ራሴን ትሬን አደረኩት ማለት ነው። በ2 በ3 ቀን በአንድ ሳምንት ራሴን ትሬን ያደረኩ የናይጄሪያ ሲሉኝ፣ የብሪቲሽ ሲሉኝ፣ እንደዚህ የቴክሳስ ሲሉኝ እያንዳንዱ ቻሌንጅ እንደዛ ሰራውና በዛ መሀል ነው የመታወቁን እድል ያገኘሁት ማለት ነው። ከዛ አንድ በጣም ታዋቂ የቋንቋ ትምህርት ቤት ላይቭ ሲገባ እኔ ብዙ አክሰንት አለኝ እኔን አስገባኝና አንዴ ሰማይ ታለንት ላሳየ ምናምን ብዬው ላይቭ ላይ በሰዓቱ ፎሎወር ባልነበረኝ ሰዓት ከዛ በፊት ገብቼ ነበርና ሰዎች እዛ ኮሜንት ሴክሽን ላይ ሳወራ አክሰንትሽ ሲሪ የምትባለውን የሞባይል እንትን አሲስታንት ድምፅ ይመስላል አይፎን ላይ ያለችውን ይመስላል እያለ ብዙ ሰው ሲጽፍልኝ አስተውዬ ነበርና እስቲ ሲሪ የምትባለው ነገር ምንድናት ነው ብዬ ፈልጌ ቼክ አድርጌ ምናምን ከዛ ደግሞ የሲሪን ድምፅ ወደ ማስመሰል ገባው ማለት ነው። እንግዲህ ከዛ በኋላ ህይወቴ በምን መልኩ እንደቀጠለ በመሀል የረሳኋቸው ነገሮችም እንግዲህ ካሉ በቀጣይ ክፍል እሰራላችኋለሁ ማለት ነው። ለዛሬ እዚህ ላይ ይበቃችኋል። አመሰግናለሁ ስላያችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ከዚህ በኋላ ብዙ ነገሮችን ዩቲዩብ ላይ እኔ በአቅሜ ማገዝ እናንተ የምችለውን ነገር ለማገዝ እንግዲህ በሙሉ ጉልበቴ ከዚህ በኋላ የምሰራ ይሆናል ማለት ነው። እንግሊዝኛ ቋንቋንም ማስተምራችሁ ይሆናል በሌላ ፕሌሊስት አዘጋጅቼ ማለት ነው። እወዳችኋለሁ። ሰላም ሁኑልኝ። ቻው